እባካችሁ ምንም እንዳትሏት የጠየቃችሁትን ገንዘብ እያመጣሁላችሁ ለአንድ ሰው ትንፍሽ እንዳትል ቃል እገባላችኋለሁ ለማንም አልተናገርኩም ብቻ ግን እሷ እንዳነኳት ይሄው እየመጣሁ ነው 5 ደቂቃ ብቻ እባካችሁ ወይኔ ሌባ ኧረ በእናትሽ ካልፈለግሽ አለመብላት ትቻለሽ ወይኔ ወይ አንቺ አምሻል እንዴ እኔ ለራሴ ስንት ችግር ያለብኝ ሰው ነኝ ሚስቴ ታግታ እኮ እዚህ ሌባ ያሟል እንዴ መልካምነት ለሁሉም ነገር ይከፍላል እና ሁሉም ሰው መልካም ይስራ ልጆቼ ሰው የዘራውን ያጭዳል ቸኩሎ የተሰራ ሰናይ ተግባር ነገ መጸጸቻ ይሆናል እባክህ ልጄ እቺን የጫማ ክር ሰርልኝ እንደው አቀቶኝ ነው አባቴ ቸኩያለሁ እሺ ግድ የለም ይህችን መልእክት ደግሞ በዛኛው ቅያስ ላለ ሰው ትሰጥልኛለህ አረ ጋሼ ለነፍስህ ነው ወይኔ ዳድ ይኸው በፍጹም እየመጣሁ ነው ሕይወቴን አሳጣሽኝ እገልሻለሁ አንቺ ጨካኝ አና አንቺ ነሽ ዳግም ይሁላ ነገር የተደረገው አንተን ለማስተማር ነው እኔ አልታገድኩም የታገዱት እኛ አባቶቻችን ናቸው ልጄ አንተ ለራስህ ሰው ስትል ይሄን ሁሉ ገንዘብ ይዘህ መጣ በገዳሙ ያሉ አባቶችና እናቶች ግን ከመጪው ክረምት ከረሃብና ከመጠለያ ችግር ጋር ታግተዋል የነሱ የራሴ ሰው የምትለው አንተ ነህ ይህ የምታዩት የገጠሪቷ ቅድስት ኪዳነ ምሕረት ቤተክርስቲያን ነው ክረምቱ መጣ ዝናቡ ቤተ መቅደሷን ሲደበደበው አባቶችና እናቶች በጭንቀት ወደ ሰማይ እያዩ ነው የሰማይ ዝናብ በበረከት ቢመጣም ለፈረሰችው ቤተክርስቲያን ግን ስጋት ሆኗል እባካችሁ መጪውን ክረምት ሳይበረታብን የፈረሰውን እናድስ በራሷ በደብሩ አካውንት ፍቅራችሁን ግለጹ የእመቤታችን አማላጅነት አይለየን